ኦ ማይ ጋድ ፊቴን በአንድ ቀን ፋ ያደረገልኝ ምርጥ ክሬም እጅግ በጣም በቀላሉ በሁለት ነገር ብቻ ቤታችሁ ቁጭ ብላችሁ የምትሰሩት ፊታችሁ ላይ ምንም አይነት ሽፍታ፣ ብጉር፣ ጠባሳ እንዲሁም የፊት መጨማደድ ያለ እድሜ ትልቅ የሚያደርገንን የሚያስወግድልን ክሬም ነው ማለት ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። ላይክ ሸር ስለምታደርጉ እጅግ በጣም ነው የማመሰግነው። ነበር ጓደኞቼ አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ሀገራችን ሰላሙን ያምጣልን። ግብአታችን ስንገባ አንድ ኪከምበር ነው የሚያስፈልገን። እንግዲህ ለሰላጣ የምንከትፈው ማለት ነው። በደንብ አድርጋችሁ ጥብ አድርጉት። ታዲያ ንጹህ መሆን አለበት፣ ኬሚካል ስለሚረጩት ኬሚካል እንዳይኖረው በሳሙና በደንብ አድርጋችሁ ካጠባችሁት በኋላ እኔ ለማጠብ ቪዲዮ እንዳይረዝምባችሁ ብዬ ቆረጥ ቆረጥ እያደረኩ ነው ማሳያችሁ ማለት ነው። እዚህ ጋር ፈቀፈኩትኝ በመፈግፈጊያ ወይ ደግሞ እናንተ ብቻ በሚመቻችሁ ውሃውን ለማውጣት በሚመቻችሁ ስታይል ቆራርጡት። ከዛ እንደዛ አድርጌ ተጠቀምኩ። ማጥለያ ወንፊት ነገር ተጠቅሜያለሁ። በጨርቅ ማጥለል ትችላላችሁ። እንደዚህ አድርጌ አጠለልኩትኝ። ውሃውን ነው የምንፈልገው። እንዲሁም ይሄንን ቆዳውን አንጥለው ምን ማድረግ አለብን? ይኸው ለብቻው እንደዚህ አደረኩና አስቀመጥኩትኝ። በመጀመሪያ ግን የቆዳ ወይ ደግሞ ለቆዳችን ጥራት የሚሆነውን ላሳያችሁ። ለሰውነታችን ማስክ መስራት እንችላለን ባጠለል ነው ማለት ነው። ይሄ ውሃው ግን ክሬም የምንሰራው ነው። እጅግ በጣም ነው የወደድኩት። ፊታችሁን ብራውን ነው የሚያደርገው። በቃ እንዴት እንደሚያሳምር ያበራል። ፊታችሁ ራሱን ስትቀቡና እንድትጠቀሙበት ፈልጋለሁ። እዚህ ጋር የተፈጨውን ወይ ደግሞ የካሮቱን ያጠለልኩትን ስኳር አደረኩኝ። አንድ የሚበቃኝን ያህል ስኳር ለማስክ ወይ ደግሞ ሰውነታችሁን የምትቀቡት ይሆናል። በጣም አሪፍ ነው ለሰውነታችሁ ለተቀባቡበት ቦታ ምናምን ቆንጆ ስለሆነ ሻወር ልወስድ ስለሆነ በዛው ወዲያውን የተጠቀምኩት እኔ ማለት ነው። እዚህ ጋር ኔስካፌ ተጠቀምኩ 2 ማንኪያ የሚሆን ኔስካፌ። እዚህ ጋር ኮኮናት ካላችሁ ኮኮናት ለእናንተ ቆዳችሁ ላይ በሚስማማችሁ የሚስማማችሁን ነገር መጨመር ትችላላችሁ። እኔ ግን የወይራ ዘይት ነው የተጠቀምኩትኝ። የወይራ ዘይት እኔ ለሰውነቴ ይመቸኛል። ፊቴንም ብቀባው ምንም አይነት እንትን የለብኝም፣ አላርጂክ ነገር የለብኝም። ፊታችሁ ላይ አላርጂክ ያለባችሁ ቆዳችሁን የማይመቻችሁ ግን እናንተ ምርጫ አድርጉ ቅባቱን ማለት ነው። እዚህ ጋር ሚክስ አደረኩትኝ ለመቀባት ወይ ደግሞ ለመዘጋጀት የሚበቃ ያህል አዘጋጀሁ። ይሄንን ሻወር ልገባ ስለሆነ ከመግባቴ በፊት ተቀብቼ ለ15 ደቂቃ ቆየዋለሁኝ ቆዳውን ማለት ወይ ደግሞ የተፈገፈገው ፍግፋጌውን እንደዛ አደርገዋለሁ። እዚህ ጋር ውሃውን ነው የምጠቀመው። ደግሞ እዚህ ጋር ሬት አለኝ። ሬት ፍሬሹን ታላችሁ ፍሬሹን ተጠቀሙ። እኔ ግን የተገዛው ነው ያለኝ ማለት ነው። በነገራችን ላይ ይሄ 90%ቱ በጣም አሪፉ ሬት ነው። 90%ቱን ብትገዙ ቆንጆ ነው ሬቱ ማለት ነው። ኬሚካል የሌለበት ያን ያህል ብዙ ኬሚካል የለውም። እንደዚህ 3 ማንኪያ ይሆናል ለክቸው ማለት ነው። ውሃውን የከንበሩን ውሃ የሚበቃችሁን ተመጣጣኝ መሆን አለበት፣ እኩል እንዲሆንላችሁ፣ እንዳይቀጥንም እንዳይወፍርባችሁም አድርጋችሁ 3 በስኳር ማንኪያ የሚሆን ይሆናል የከንበሩ። ቫይታሚን ሲ ካላችሁ ቫይታሚን ሲ 1 ፍሬ መጨመር ትችላላችሁ ማለት ነው። ከሌላችሁ ግዴታ አይደለም። ቫይታሚን ሲ ባይኖራችሁም እንዲሁም ሁለቱን ብቻ ተጠቅማችሁ መስራት ትችላላችሁ ማለት ነው። ግድ ቫይታሚን ሲ አይጠበቅባችሁም። ማንኛውንም ለፊታችሁ ተስማሚ ነው የምትሉትን ትንሽዬ ማድረግ ትችላላችሁ። ደረቅ ማለት እንትን እንዳይኖረው ማለት ሲጀመር ኪከምበር ይሄ ሬቱ ከሱቅ የገዛችሁ ከሆነ ትንሽ የራሱ የሆነ ቅባት ነገር አለውና ከቤት የምታዘጋጁት ከሆነ ነው ትንሽ የመድረቅ እንትን የሚለው እንጂ ምንም ችግር የለውም ባይኖረውም ማለት ነው። እዚህ ጋር በሚበቃኝ አይነት ወይ ነው በሚመቸኝ አይነቶች እቃዎች አደረኳቸው። አንዱ አነስ በምትለው በፕላስቲኩ ያደረኩት የተረፈኝን ለ1 ሳምንት ብቻ ነው የምቀባው። ከዛ የተረፈኝን በረዶ ቤት አስቀምጠውና በበረዶ ታሹበታላችሁ። እንደዚሁም እንቅልፍ በማጣት የጠቆረበት አካባቢ አይናችሁ ስር ምናምን ለማሸት ስለሚመች በፕላስቲክ ያደረኩት በረዶ ቤት ለማስገባት ስለፈለኩ ነው ማለት ነው። እናንተ በሚመቻችሁ ማድረግ ትችላላችሁ። እዚህ ጋር እንደምታዩት እኔ ሻወር ወስጄ ቅድሙን ማስክ እንደምታዩትን ማስኩን አድርጌ ተቀብቼ ሻወር ወስጄ ወጣሁኝ። እንደምታዩት ምንም አይነት ነገር አልተቀባሁኝም። ታጥባችሁ ከወጣችሁ በኋላ መቀባት ትችላላችሁ። እንዲሁም ታጥባችሁ ተቀብታችሁ መታጠብ ትችላላችሁ። እኔ ግን ለተኛ ስለሆነ ተቀብቼው ነው የምተኛው። ምንም አይነት ጉዳት የለውም። ምንም አይነት የፊትም ጉዳት እንዲሁም የቆዳ ጉዳት ምንም አይነት አያመጣም። ለእጃችሁም፣ ለእግራችሁም፣ ለአንገታችሁም ለማንኛውም ነገር መሆን የሚችል ምርጥ
ምርጥ የሆነ ክሬም ምንም አይነት ኬሚካል የሌለው የፊታችሁን ጥራት የሚያሳምርላችሁ። ፊታችሁ በቃ ጠዋት ስታዩት በቃ ሶፍት ነው። በቃ ልጅ ህፃን ነው የምትመስሉት እና ተቀቡት። የእውነቴን ነው። በተደጋጋሚ ለአንድ ሳምንት በነገራችን እዚህ ጋር ማሳያችሁ ጸጉሬን በዛው የሚዩት ብዬ ነው። እንግዲህ እንደምታዩት ጸጉሬ ላይ ለውጥ እያያችሁት ነው። ቻሌንጁን ያልተቀላቀላችሁ ብዙ ጊዜ ስለ ጸጉር ስለምለቅ ቅባትም ስለምሰራ ቅባቶችንም እየገባችሁ እዩዋቸው፣ ይጠቅሟችኋል። የእውነት ነው የምላችሁ። ብዙ ጊዜ ስለ ጸጉር አሁን እዚህ ጋር አላወራም እንጂ የእውነት እኔ ብዙ ጊዜ አሁንም ቅባት በተደጋጋሚ እየሰራሁኝ ነው። ቅባቶቹን እቤታችሁ ብትሰሩ ብዬ እመርጣችኋለሁኝ። ለዛ ነው ያሳየኋችሁ። እዚህ ጋር ወደ ክሬሜ ልመለስ። እዚህ ጋር ደግሞ የማሳያችሁ አንድ የፊት ማስክ ነው። ይሄ ከሱቅ ላይ የገዛሁት ማስክ ነው። በነገራችን ላይ ቆይ ያሳያችኋለሁ። እዛ እንደዛ አርጌ በደንብ አርጌ እቀባዋለሁኝ። አንገታችሁንም ፊታችሁንም እጃችሁንም ስትቀቡ አንድ አይነት እንዲሆን አንድ አይነት ክሬም ተቀቡ። አንድ አይነት ማስክ ስታደርጉም ማንኛውም ነገር አንገታችሁንም እጃችሁንም ተመሳሳይ ስለሆነ፣ ምክንያቱም የፀሐይ ብርሃን የሚያገኘውበት አካባቢ ሁሉም ቦታ ይጠቁራል። እንደምታዩት የኔም ጠቁሯል። እጄ ላይ እግሮቼ ጋር እንደዚሁም አሉ አንዳንድ ቦታዎች ላይ እና ጥቁር ያሉበትን እያንዳንዱን ሁሌም በተጠቀምን ቁጥር ማንኛውም ነገር ለፊታችን አንገታችንና እጃችን መቀባት አለብን። ፊታችሁ ላይ ሽፍ የሚል ነገር በጣም አሪፍ ነው፣ ያስወግዳል። ከዚህ ይበልጥ ግን ይሄ የገዛሁት ክሬም ደግሞ እኔ የወደድኩት ከክሬም ውስጥ ማለት ነው። በጣም ሌላ ክሬም ተጠቅሜ አላውቅም፣ ግን አንዳንድ የፊታችሁን ማስክ ስታረጉ ለፊታችሁ የሚጠቅማችሁንና የሚመቻችሁን መምረጥ አለባችሁ። እኔ ብዙ ጊዜ የፊት ማስክ ማልሰራበት አንደኛ ቆዳችን አንድ አይነት ስላልሆነ፣ የተለያየ ቆዳ አለ፣ የሚቆጣ ቆዳ አለ። እንዲሁም ደግሞ በጣም ብዙ ጊዜ አለርጂክ ያለባቸው ሰዎች ምንም አይነት ነገር ሲቀቡ ፊታቸው እንዲሁም እጃቸው የሚቆጣና ቀይ የሚሆን ሰዎች ጥንቃቄ አድርጉ። ማንኛውንም ነገር ስትቀቡ መጀመሪያ እጃችሁ ላይ ቸክ አድርጉ፣ ወደፊታችሁ ከማድረጋችሁ በፊት። ብዙ ጊዜም እናገራለሁ። እኔ ብዙ ጊዜ የፊት ማስክ ባልሰራም ግን የጠቀመኝን አንዳንዴ ስሰራ እናገራለሁኝና በዚህ መልኩ ፊታችሁ ጽድት ያለ ይሆናል። ጠዋት ላይ ደግሞ ስትነሱ በጣም ነው ደስ የሚለው። ፊታችሁ ልስልስ ያለና ጽድት ያለ ምንም አይነት ወዙ እንዳለ የፊታችሁ የቆዳችሁ ወዝ እንዳለ ሆኖ ታገኙታላችሁ። በጣም የምትወዱት ክሬም ነው። በጣም በቀላሉ በ2 ደቂቃ በ3 ደቂቃ የምትሰሩት ነው። እዚህ ጋር ደግሞ ከሱቅ ላይ የገዛሁት ክሬም ያልኳችሁ ቅድም ይሄ ነው። ይሄ ክሬም ለምን ይጠቅማል? የአቮካዶ ክሬም ነው። የማስክ ነው፣ ክሬም ሳይሆን ማስክ ነው። የአቮካዶ ማስክ ነው። ብዙ ግብአቶች አሉት። እንዲሁም በሙዝ በማንጎ በተለያየ ግብአት ተሰርቷል። እኔ ያው ማንጎ በአቮካዶ ስለተመቸኝ ብቻ የአቮካዶን አመጣሁት እንጂ ምንድነው የሚጠቅመው? ይሄ ስትቀቡት ገና የማቃጠል ቆዳችሁን የማቃጠል ነገር አለው። ያ ማለት እየሰራ ስለሆነ ነው እንጂ ምንም እንትን የለውም። እና ቆዳችሁ ላይ ያለ ሽፍታ እንዲሁም ደግሞ ሴቶችዬ ያቺ ሴቶች ቀን ስትመጣ የሚሆነው ፊታችን እንግዲህ ብጉር እንዲሁም ሽፍ እንደማለት ይላልና እሱን ባንዴ ነው ሙልጭ አድርጎ የሚያጠፋላችሁ። ምንም አይነት ጠባሳ ሳይኖር በዛው ገና ሽፍታው ወደ ላይ ወደ ቆዳችን ሳይወጣ ገና ነው የሚያጠፋውና ተጠቀሙት። እኔ የጠቀመኝን ነው። በጣም አሪፍ ነው። የተለያየ የአትክልት ፍራፍሬዎች ማስኮች አሉት። እኔ የመረጥኩት ይሄን ስለሆነ ነው እንጂ ማንጎ አለ፣ አቮካዶ አለ፣ የተለያየ የሙዝ አለ፣ የእንቁላል አለ፣ በፈለጋችሁት ነገር አለና ተጠቀሙት። ከገበያ ከገዛሁት የጠቀመኝ ይሄ ነው።